ብዙ አዳዲስ ነገሮች አሉ። እስካሁን ያልተነገሩ፣ ያልተሰሙና ያላወቅናቸው ግን ደግሞ አሁን ይፋ እየሆኑ ያሉ የዓለምን ሥርዓት እስከ መቀየር የሚደርሱ እኛ ጋር ብዙ አዳዲስ ነገሮች አሉ። እናም እናሰጠዋለን። ብቻ እናንተ ላይክ፣ ፎሎ፣ ሰብስክራይብ ማድረጋችሁ አሁን ለምትሰሙት በቀጣይም ለምታዩት አዲስ ነገርና ሌላ መንገድ ከወዲሁ የምትከፍሉት መልካምነታችሁ ነው። ሁላችንም የምናውቃቸው ሁለት ሕጎች አሉ። እነሱም የማህበረሰብ ሕግና የተፈጥሮ ሕግ ናቸው። ነገር ግን በናምዮህያ መሠረት የማህበረሰብ ሕግን የሚደገፉት አይደለም። ምክንያቱም ሁለንተናዊው ሕግ የማህበረሰብ ሕግን ከሸክላ የተሠራ ነው ይለዋል። ለምን? በሚቀጥለው ቪዲዮ እገልጸዋለሁ።